ለሎጂስቲክስ ጋር መተን ያየነው ስራ የሪቨርስ ኢንጂነሪንግ ስራ ነው። ሪቨርስ ኢንጂነሪንግ ሲባል ድሮ በደርግ ጊዜ ተገዝተው ብዙ ጥቅም ሳይሰጡ የተጣሉ በኢህአዴግም ዘመን ያልታዩ አቅሞች እያሉ መስራት ሲችል አፕግሬድ ማድረግ ሲችል ኦቨርኦል ማድረግ ሲቻል ባለቤት አጥቶ የተጣለ ትልቅ ሀብት እንደነበረን አባራ አራግፈን ፈትሸን ትልቅ አቅም እንዳለ አግኝተን እሱን በሪቨርስ ኢንጂነሪንግ ወደ ዝግጁነት ወደ ኃይል የመመለስ ስራ ነው የተሰራው። በሎጂስቲክሱ ዋና መምሪያ የዝግጁነት ማረጋገጫ ማዕከል የተሰሩ ዘርፈ ብዙ የሪቨርስ ኢንጂነሪንግ ስራዎች የመከላከያ ሰራዊትን ተልእኮ የመፈጸም አቅም ወደ ላቀ ምዕራፍ በማሸጋገር በኩል የሚያበረክተው አስተዋጽኦ ከፍተኛ መሆኑንም ፊልድ ማርሻል ብርሃኑ ጁላ አብራርተዋል። ያሰምነው